ይህ ቪዲዮ ካለፉት ሁለት ቪዲዮዎች የቀጠለ ነው። ሰላም እንዴት ናችሁ ቤተሰቦች? ቪዲዮውን ሲጀምሩ ላይክ፣ ፎሎ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ካፕቴን ኦላስማው ነኝ። በዛሬው ቪዲዮ ከባለፈው ሁለት ቪዲዮዎች የቀጠለ ማለትም ፓርት 3 ቪዲዮ ነው። የላንድ ክሩዘር ሙሉ መረጃን ካካተትኩበት ቪዲዮዎች እንደ ማሳረጊያ ወይም እንደ መደምደሚያ የሰራሁትን ቪዲዮ ተጋበዙልኝ። በዚህ ቪዲዮ የትኛው የላንድ ክሩዘር ሞዴል የትኛውን አይነት ሞተር ተጠቀመ የሚለውን ለማወቅ እስከ መጨረሻው ይመልከቱት። የመጀመሪያው ሞዴል 40 ሲሪየስ የሚባለው የላንድ ክሩዘር ሞዴል ማለትም ከ1960 እስከ 1984 የተመረተው የመጀመሪያው የላንድ ክሩዘር የተጠቀመው ሞተር ኤፍ ኢንጂን ቱ ኤፍ ሌተር የተባለውን ባለ 6 ሲሊንደር ኢንላይን 6 ሞተር ሲሆን ይህም ከ105 እስከ 135 ሆርስ ፓወር እያመነጨ በሊትር ከ4 እስከ 6 ኪሎ ሜትር መጓዝም ያስችለዋል። ይህም በእኛ አገር አጠራር አጋሰስ አስብሎታል፣ ምክንያቱም በጣም ነዳጅ ይበላል። ይህም ሞተር ጠንካራ ነገር ግን ብዙ ነዳጅ የሚበላ ተብሎ ተተችቷል። በሁለተኛ ደረጃ የምናገኘው ሞዴል 60 ወይም 70 ሲሪየስ የሚባለው የላንድ ክሩዘር ሞዴልም ሲሆን ይህም ከ1980 እስከ 1990 የተመረተው ሞዴል ነው። ይህም ሞዴል በዋናነት ሁለት ሞተሮችን ይጠቀማል። 2H12HT ዲዘል ወይም ደግሞ 1HZ ዲዘል ሞተር ከሁለት አንዱን ይጠቀማል። እነዚህ ሞተሮች ተቀራራቢ የፈረስ ጉልበትና የነዳጅ ፍጆታን አካተዋል። እኚህ ሞተሮች ባለ 6 ሲሊንደር ሞተርን አካተው እንደ የሞተሩ ቨርዥንና ዓመተ ምህረት ከ105 እስከ 160 ሆርስ ፓወር እንዲሁም በሊትር ከ7 እስከ 10 ኪሎ ሜትር ሊጓዙም ይችላሉ። እጅግ ጠንካራና አስተማማኝ የናፍጣ ሞተር። በሶስተኛ ደረጃ የምናገኘው ሞዴል 80 ሲሪየስ ወይም ደግሞ 100 ሲሪየስ ሲሆን ይህም የላንድ ክሩዘር ሞዴል ከ1990 እስከ 2007 የተመረተው የላንድ ክሩዘር ሞዴል ነው። ይህም ሞዴል እስከ 3 የሞተር አይነቶችን ይጠቀማል። ማለትም 1FZ FE 4.5 ሊትር ፔትሮል፣ 1HDT ወይም ደግሞ 1HD FT ዲዝል ወይም ደግሞ በመጨረሻም 1UZ FE V8 ሞተሮችን ሲጠቀም በዋናነት ግን ሁለቱን ማለትም 1FZ FE ወይም ደግሞ 1HDTን ይጠቀማል። ይህም ሞተር ባለ 6 ወይም ደግሞ ባለ 8 ሲሊንደር ሆኖ ሲሰራ እንደ የሞተሩ ቨርዥንና ዓመተ ምህረት ከ170 እስከ 280 ሆርስ ፓወር እያመነጨ በሊትር ከ6 እስከ 8 ኪሎ ሜትር ይጓዛል። ይህም ሞተር በኃይልና በምቾት ላቅ ያለን ደረጃ ይይዛል። በአራተኛ ደረጃ የምናገኘው ሞዴል 200 ሲሪየስ ሲሆን ይህም ሞዴል ከ2007 እስከ 2021 የተመረቱትን ላንድ ክሩዘር ሞዴሎችን ጠቅልሎ ይይዛል። ይህም ሞዴል ሁለት አይነት ሞተሮችን ሲጠቀም 1UR FE ወይም ደግሞ 3UR FE V8 ፔትሮል ወይም ደግሞ 1VD FTV ትዊን ቱርቦ ዲዝል V8 ሞተሮችን ይጠቀማል። ይህ ሞተር ባለ 8 ሲሊንደር ሞተር ሲሆን ከ235 እስከ 380 ሆርስ ፓወር ያመነጫል። በሊትር ከ5 እስከ 8 ኪሎ ሜትር ይጓዛል። ኃይለኛ ግን የነዳጅ ፍጆታው ከፍተኛ። የመጨረሻውና የላንድ ክሩዘር ሌተስት ስሪት የሚባለው 300 ሲሪየስ ወይም ደግሞ በእኛ ሀገር አጠራር ገመቺስ ሲሆን ምርቱ ከ2021 እስከ አሁን ድረስ ሲሆን ይህም ሞዴል የሚጠቀመው ሞተር ሁለት አይነት ሲሆን 3.5 ሊትር ትዊን ቱርቦ V6 ወይም ደግሞ 3.3 ሊትር ትዊን ቱርቦ ዲዝል V6ን በስፋት ይጠቀማል። እኚህ ሞተሮች ሁለቱም ባለ 6 ሲሊንደር ሲሆኑ ከ300 እስከ 415 ሆርስ ፓወር ያመነጫል። በሊትርም ከ8 እስከ 12 ኪሎ ሜትር ሬንጅን ይሸፍናል። ኃይልና የተሻለ ዘመናዊ ቴክኖሎጂን የሚያካተተ ነው። ወደና የተከበራችሁ የካፕቴን ኦላስማው ሶሻል ሚዲያ ተከታዮቼ በዛሬው ቪዲዮ ዋና ዋናዎቹ የላንድ ክሩዘር ሞዴሎች የሚጠቀሙትን ሞተሮች አስቃኘኋችሁ። በቪዲዮ ጥሩና አስተማሪ የሆነ እውቀትን እንዳገኛችሁ በማሰብ ቪዲዮውን አበቃሁ። በቀጣይ እስክንገናኝ ድረስ ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩኝ። ደህና ሰንብቱ።